ሰላም ጤና ይስጥልኝ የደጉ ቴክ ኢንፎ ቤተሰቦች። ዛሬ ለማንኛውም ቴክኖሎጂ አፍቃሪ ወይም ኤሌክትሮኒክስ ጥገና ለሚሰራ ሰው እጅግ አስፈላጊ ስለሆነው መሳሪያ እናያለን ማለት ነው። እሱ ምንድነው የምትሉት? ዲጂታል መልቲሜትር ይባላል። ይህ መሳሪያ እንግዲህ እንዴት እንደሚሰራ ካላወቃችሁ የኤሌክትሮኒክስ ብልሽቶችን ለመለየት በጣም ትቸገራላችሁ ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ሁሉንም መለኪያዎች በቀላል አማርኛ ደረጃ በደረጃ አሳያችኋለሁ ማለት ነው። ወደ ቪዲዮ ከመግባታችን በፊት እንደዚህ አይነት ጠቃሚ የቴክኖሎጂ መረጃ እንዲደርሳችሁ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። አሁን በቀጥታ ወደ ቪዲዮ እንሄዳለን። በመጀመሪያ ሁለት ገመዶች አሉ፣ መልቲሜትሮች፣ ጥቁርና ቀይ። ጥቁሩን ኮም ላይ እናደርጋለን። ምንጊዜም ኮም ላይ ነው ጥቁሩ ማለት ነው። በመቀጠል ቀዩ ደግሞ የምንለካው ነገር እንቀያይራለን ማለት ነው። ቦታው አምፒር ለመለካት ስንፈልግ የኛው እችኛው ላይ እና 10 አምፒር እና ሚሊ አምፒር የሚል አለ። እሱ ላይ እያደረግን ነው አምፒር የምንለካው ማለት ነው። ይህንን ካደረግን በኋላ በመጀመሪያ ኮንቲኒቲ እናያለን ማለት ነው። ኮንቲኒቲ ለመለካት የዳዮድ ምልክት ወይም የድምጽ ምልክት ማለት ያስፈልጋል። እሱ ላይ እናደርጋለን፣ ፓወር ኦን እናደርጋለን ማለት ነው። በመቀጠል እንግዲህ ዳዮድ ነው የምንለካው። አሁን ዳዮድ ወደ አንድ በኩል ብቻ ነው ፍሎ ማድረግ ያለበት። ያቺኛውን ዳዮድ እንለካለን። ይሰራል አይሰራም የሚለውን እናያለን። ያው እያነበበ ነው 5 ነጥብ ምናምን 560 ምናምን ይላል። በአንዱ በኩል ነው ማለት ነው ማንበብ ያለበት። አሁን ጥቁሩና ቀዩን ገብሎቼ እንትን ብለካ አያነብም ማለት ነው። ያ ጤነኛ መሆኑን ነው የሚያሳየው ማለት ነው። እንደገና ደግሞ ፊውዝ ምናምን ዋየሮች እንደተበጠሱና እንዳልተበጠሱ ምናምን በዚህ ነው ቼክ የምናደርገው ማለት ነው። ሲቀጥል እንግዲህ ወደ ኦም ነው ማለት ነው። ሬጂስተር ምናምን እንለካለን። ኦም ሬጂስተር ምናምን ለመለካት ነው የሚያገለግለው። ሰሌክተሯን 2K ላይ እናደርግና እንደየ ሬጂስተሩ ቫልዩ ነው ማለት ነው የምንቀይረው። አሁን ለምሳሌ የኛው የራሱ የሆነ ካልኩሌሽን አለው ማለት ነው። በሌላ ቪዲዮ እመጣለሁ። ያው 1500 እንደዛ ገደማ መስሎኛል። ያው 1500 ነው እንግዲህ ሬዚስታንሱ ነው እንትን ያለው ማለት ነው። 50 ካነሰና ከበዛ ምንም እንደተበላሽ አይደለም እንትን ማለት ያለባችሁ መቁጠር ያለባችሁ ኖርማል ነው ማለት ነው። ሬጂስተር ኦልሬዲ አሁን ስንት ነው ያነሰው? 20 ምናምን ያነሰው ማለት ነው። 1500 ነው። እሺ እንግዲህ በመቀጠል አሁን ደግሞ እቺኛው ይታያችኋል። HFE ምናምን ምትል ትራንዚስተር ለመለካት ነው ማለት ነው። እሷ የምታገለግለው እዚህ ጋር 3 እግር ነው ያለው። እንግዲህ እንደምናውቀው ሬጂስተር ማለት ነው ትራንዚስተር እዚህ ጋር ቤዝ ኮሌክተር ኢሚተር ኮሌክተር ቤዝ ኢሚተር ምናምን ይላል። እግራቸውን ሰካ እናደርግና ሰሌክተሯን እዚህ ላይ እናደርጋለን። HF ኢሚል ላይ ሰክተን ቁጥር ካነበበው ሬጂስተር ማለት ነው
ትራንዚስተሩ ጤነኛ ነው ማለት ነው። አሁን ለጊዜው እኔ እጄ ላይ ትራንዚስተር ስለሌለ ነው። በመቀጠል ደግሞ ዲሲ ቮልቴጅ ነው ማለት ነው የምንለካው። ለምሳሌ የባትሪ ድንጋይ በአጠቃላይ በቃ ዲሲ ቮልቴጅ ለመለካት ነው የሚያገለግለው። ከፍተኛው ላይ እናደርግና እንደ የቮልቴጁ አይነት አሁን ለምሳሌ ይሄ የባትሪ ድንጋይ 3.7 እንደዛ ገደማ ነው ስንለካ። ከሱ በለጥ ያለ መሆን ያለበት ነው። አሁን 20 ላይ ላድርግና እለካለሁ ማለት ነው። ስንለካ ፖዚቲቭን ከፖዚቲቭ ኔጌቲቭን ከኔጌቲቭ ነው የምናደርገው ማለት ነው። ይሄው 2.7 እንደዛ ይላል። ባትሪው ይሰራል፣ ጤነኛ ነው፣ ግን ቻርጅ ፉል አይደለም ማለት ነው። በመቀጠል ደግሞ እንግዲህ ኤሲ ቮልቴጅ ነው ማለት ነው የምንለካው። እንግዲህ ኤሲ ቮልቴጅ ስንለካ በጣም ጥንቃቄ ማድረግ አለብን ማለት ነው። ምክንያቱም የግድግዳ ሰዓት የግድግዳ ቮልቴጅ ስንለካ ከፍተኛው ላይ ነው ማድረግ ያለብን ማለት ነው። 700 ቮልቴጅ ላይ አሁን 200 ላይ አድርጋችሁ ብትለኩ መልቲሜትሩ ሊቃጠል ይችላል። ምክንያቱም ወደ የቤታችን የሚገባው ቮልቴጅ 220 እና እንደ የእንትኑ ይለያያል፣ እንደ የሀገሩ ማለት ነው። ኢትዮጵያ ላይ 220 ነው እንግዲህ የምንጠቀመው ማለት ነው። እኛ አሁን ለመለካት ስንፈልግ 700 ላይ ነው የምናደርገው፣ ከፍተኛው ላይ ማለት ነው። አሁን እየለካውኝ ያሳያቸዋለሁ ማለት ነው። ያው 219 ይላል። ትክክል ነው ማለት ነው። 220 ይላል። ስለዚህ በቂ ቮልቴጅ እያመጣልን ነው ማለት ነው ለቤታችን። እንግዲህ ሲቀጥል አሁን ደግሞ በመቀጠል ደግሞ ካፓሲተሮችን ነው የምንለካው። በመቀጠል ካፓሲተር ለመለካት ካፓሲተር እንግዲህ እንደሚታወቀው በፋራድ ነው የሚለካው። ፋራድ ላይ እናደርጋለን። በፋራድ ነው የሚለካው። 200 ማይክሮ ፋራድ ላይ እናደርግና እንግዲህ የትኛዋን ፋራድ ነው ካፓሲተር እንለካለን ማለት ነው። 220 ማይክሮ ፋራድ ነው የሚለው 200 ሶሪ እቺኛው ከእንትኑ በላይ ስለሆነች ከ200 በላይ ስለሆነች ስለማይረብ ነው እቺኛውን እንለካለን ማለት ነው። 2.22 ማይክሮ ፋራድ ነው የሚለው። እቺን እየለካው አሳያቸዋለሁ ማለት ነው። ትክክለኛውን ቫልዩ ነው ማሳየት ያለበት። አሁን እዚህ ጋር 5 ወይ 10 ሊያንስ ሊወልድ ይችላል። ካፓሲተሩ እንግዲህ እንትን ካለው ፖላራይዝድ ካፓሲተር ከሆነ ኔጌቲቭን ከኔጌቲቭ ፖዚቲቭን ከፖዚቲቭ ነው የምናደርገው ማለት ነው። መጀመሪያ ልንለካ ስንል
ቻርጅ ያደረገውን ዲስቻርጅ እናደርጋለን። እንዲህ ሁለት እግሮቹን እንዲህ ያገናኘን ዲስቻርጅ እናደርጋለን ማለት ነው። በመቀጠል ኔጌቲቭን ከኔጌቲቭ ፖዚቲቭን ከፖዚቲቭ እናደርግና እንለካለን። አያው እዛ በፋራድ እያሳየ ነው እንግዲህ። ስለዚህ ይሄ ካፓስተር ሙሉ ለሙሉ ጤነኛ ነው ማለት ነው። በመቀጠል ደግሞ እንግዲህ አምፒር ነው ያኛው። አምፒር ለመለካት ነው የሚያገለግለው። ሲቀጥል ደግሞ ይሄኛው እዚህ ጋር ይታያችኋል። ኤንሲቪ ናን ኮንታክት ቮልቴጅ ገመዱን ሳንሰካው አሁን እችኛውን ነቅለን ራሱ ማለት ነው መብራት እንዳለና እንደሌለ በሱ ነው ቼክ የምናደርገው ማለት ነው። ይሄኛው ላይ እናደርግና ናን ኮንታክት ቮልቴጅ ነው አብሪቬሽኑ ማለት ነው። እየለካውን ያሳያችኋለሁ። መብራት እንዳለና እንደሌለ ይጨዋል ማለት ነው። አያችሁ አይደል? መብራት እንዳለ ነው ማለት ነው የሚያሳየው። እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮ ጠቃሚ ሆኖ ካገኛችሁት ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚህ አይነት ጠቃሚ ቪዲዮ እንዲደርሳችሁ ደግሞ የደወል ምልክቱን እንዳትረሱ፣ ላይክ አድርጉ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።